እንዳትናገረት ይቺን ምርጥ ልጅ አበባውን ተቀብያለሁ። ምርጥ አበባ የፍቅር አበባ ነው። ለምለም ነው። አረንጓዴው ደግሞ ተቀብያለሁ ውዴ። ኑሪልኝ አንቺ የማዳም ቅመም። አንቺ ግን የማዳም ቅመም ብቻ አይደላችም። የኢትዮጵያ የሀገራችን ቅመም ነሽ። የአፍሪካ ቅመም ነሽ። በነገራችን ላይ አንቺ ዋጋ እየከፈልሽ ነው። ምናልባት ቤተሰቦችሽ ሂጂ አሉሽ። አንቺ አቅደሽ አይደለም ሄደሻል። ዋጋ እየከፈልሽ ነው እንጂ የሌላውን ህይወት ለመለወጥ አንቺ ዋጋ እየከፈልሽ ነው። ያ የምትከፊው ዋጋ ደግሞ ጀግና እንድትሆኝ ያደርግሻል። ደግሞ ጀግና ነሽ። በማታውቂበት ሀገር ሄደሽ የአካባቢውን የአካባቢውን ተጽዕኖ የቋንቋ ተጽዕኖ ቋንቋ ባለማወቅሽ ብዙ ግራ ሊገባሽ ይችላል። የሰውን ባህሪ አዳዲስ ባህሪ ነው የምታየው። አንቺ በማታውቂው ቋንቋ ሲናገሩ ስለኔ ተናግረው ይሆን እንዴ ብለሽ እነዚህ ሁሉ በአእምሮአችን ውስጥ ጥያቄ ይፈጥሩብናል። እነዛ ጥያቄዎች ደግሞ እንድንጨነቅ ያደርጉናል። ጭንቀታችን ግን ቀስ በቀስ እየለቀቀ ይሄዳል። መልቀቁ አይቀርም። ነገር ግን እነዛ በጭንቀት የምናሳልፋቸው